ሰላም ተወዳጆች በያላችሁበት ሰላም ይብዛ። ዛሬ ደግሞ አንዳንድ ጉዳዮች ፕሮግራማችን ላይ ሶምሶንና ደሊላ ይሁዳና ክርስቶስ በሚል ፕሮግራም መጥተናል። የብሉይ ኪዳኗ ደሊላ ደላላ ስለነበረችና ሶምሶንን የምትወድ የምታፈቅር የምታከብር በመምሰል ሶምሶንን አሳልፋ ለፍልስጤማውያን ለመስጠት በ100 ብር ተስማማ እንደነበረ በመጽሐፈ መሳፍንት ምዕራፍ 16 ከቁጥር 1 ጀምሮ ስታነቡ ታገኙታላችሁ። በአዲስ ኪዳንም ደግሞ ይሁዳ ክርስቶስን አሳልፎ ለመስጠት በ30 ብር ለአይሁዶች ክርስቶስን ለመሸጥ ሲስማማ እንመለከታለን። በዘመናችንም ደሊላና ይሁዳዎች የበዙበት ዘመን ነው። መስሎ ስሞ አሳልፎ ከሚሰጠው ይሁዳ ራሳችን ልንጠብቅ ይገባል የዛሬ መልእክታችን ነው። ልክ በብሉይ ኪዳን ደሊላ የወደደች ያፈቀረች ደግሞም እንደምትሞትለት መስላ ሶምሶንን እንደቀረበችና አሳልፋ እንደሰጠች ሁሉ በአዲስ ኪዳንም ደግሞ ይሁዳ ክርስቶስን የሚወድ በመምሰል ስሞ አሳልፎ በ30 ብር ክርስቶስን ሽጧል። ዛሬም ይሁዳ የለም ማለት አይቻልም። ዛሬም ደሊላ የለችም ማለት አይቻልምና በተለያዩ ስፍራዎች በተለያዩ ቦታዎች ስሞ አሳልፎ የሚሰጡ የወደዱ መስለው ደግሞ ወንድሞቻቸውን እህቶቻቸውን የሚገድሉ በርካታ ሰዎች ስላሉ በስራ በአገልግሎት በሁኔታዎች ሁሉ ከእንደዚህ አይነት ሰዎች ራሳችሁ እንድትጠብቁ የዛሬ የአንዳንድ ፕሮግራማችን መልእክት ነው። እናመሰግናለን።